ቸራልጊና ይሄ በጠዋት ተነስቶ ቡና ጠጥቶ በትልቅ ማግ ጠዋቱን የሚያሳልፍ ሰው ምንድነው ማድረግ አለበት? ከምን ይጀምር እስቲ? በቃ ለልጆቹ ለምሳሌ ተሽከሆነ በደንብ በቃ ጤናቸውን እንዲጠብቅ እንዲሆን ዳይቨርሲፋይድ እንዲሆን አሳውን እንዲያገኙ ዶሮ እንዲያገኙ በቃ የማይገባ ነገር የለም የማይሰራ ነገር የለም። ወላጅ አይበላም እናትየው አትበላም። ምን ጥቅም አለው? ከፍለን ከምንታመም ጾምን ጤናማ ብንሆን የተሻለ ይመስለኛል። ለጽድቁም ለጤናውም ያስባሉ። የመጀመሪያው ነገር ወደ ሰውነቱ ወደ ውስጥ የሚያስገባው ነገር ቡና ነው። ከዛ ያ ቡና ይዘጋዋል። ምግብ የማያስፈልገው ሜቢ እስከ 11 እስከ 12 ሚድዴይ ድረስ ነገር ይቆያል። ከዛ በኋላ ነው ምግብ የሚበላው ማለት ነው። እና በተቃራኒው ደግሞ ቁርስ ምን ያህል ተጽዕኖ እንዳለው የምትሰሚያቸው ነገሮች አሉ። ፀሐይ ሞቃለሁ ብለሽ ወጥተሽ ትላልቅ የዝናብ ልብሶችን ምናምን ለብሰሽ እንደሞጣት ማለት ነው። ጨጓራዬን አመመኝ የተለያዩ ህመሞችን የምትሰሚያለሽ እና በምትሰሚበት ጊዜ አይ ይሄ እኮ በዚህ ይስተካከል ነበር በዚህ ምግብ ይመለስ ነበር ብለሽም እንድትይ የሚያደርግሽ አይነት መራባችንን ማስወገድ ፎልስ አላርም እንደመስጠት ነው። ደውል እየተደወለ ሶኬቱን መንቀል ነው ዶሮ እንዳይሰማን እንደማለት ነውና አግባብ ነው ብዬ አላምንም።